ሚስቴ ጫት ቤት ለጫት ቤት እየዞረች አስቸገረችኝ እኮ ልፈታት ነው። ሚስት ጫት ቤት ለጫት ቤት ምን ልትሰራ? እሷማ ምን ትሰራለች? እኔን እየፈለገችኝ ነው እንጂ። እኔ ምልክ አቤ ባለፈው አንተ አንደኛ ሴሚስተር ፈተና ስለወደቅ ራስ ልታጠፋ ገመድ ይዘህ ጫካ አልገባም እና ታዲያ ለምን ተመለስክ? ያው ሂጄ ነበር ግን ጅባይቼ እንዳይበላኝ ፈርቼ ተመለስኩ። ምን አይነት ሰው ነህ? እንዴት ትመለሳለህ አንተ? እንዴ ሰው እንዴት በራሱ ሀገር ራሱ ማጥፋት አይችልም? ለቀጣይ ግን እየተጠነቀቅክ እሺ? አባዬ ትዝ ይላል የዛኔ እህቴ ጋር አሜሪካ የሄድኩ ጊዜ? አዎ ያኔ እኮ ያረፍኩበት ቤት ጠፍቶብኝ የሆነ ፈረንጅ ነው ያሳየኝ። እንዴ ልጄ እንግሊዘኛ እኮ አትችልም እንዴት ጠየቀው? ቤት እጄ ላይ ሳልኩና አጠፋሁት። ጎጆ ቤት መሆን አለበት የሳልከው። እሺ ጋሻ አለሙ ጥሪያችን አክብረ እዚህ ስቱዲዮአችን ድረስ በመገኘት በአድማጮቼና በስቱዲዮ ስም ላመሰግን እወዳለሁ። እኔም እዚህ ስለጋበዛችሁኝ በጣም ነው የማመሰግነው። ፍየልን ምንድነው የምትመግባት? ጥቁሯን ወይስ ነጯን? ነጯን። ሳር ነዋ። ጥቁሯንስ? ያው ሳር ነዋ። እሺ ማደሪያዋስ የት ነው? ጥቁሯን ነው ነጯን? ጥቁሯን። ከእርሻው ባለው ማዶ ክፍል ውስጥ። ነጯንስ? ያው አንድ ላይ ነዋ። እሺ ለማጠበስ ምንድነው የምትጠቀመው? ጥቁሯን ነው ነጯን? ነጯን። ውሃ ነዋ። ጥቁሯንስ? እሷንም በውሃ ነዋ። ያማል እንዴ ለሁለቱም ተመሳሳይ ነገር ሲሆን የምትጠቀመው ለምን 10 ጊዜ ጥቁሯ ነጯ እያልክ ታደክመኛለህ? ምክንያቱም ነጯ የኔ ናታ። ጥቁሯስ የማን ናት? በርግጥ ጥቁሯም የኔ ናታ። በል አሁን ተነስና አውጣልኝ። ስራ ነው ከያዝኩት። ይቀልድብኛል እንዴ?